باسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم. بسم الله. الله ينرجو يسراب يا صالح لا الله لا إله إلا الله لا إله إلا الله አሁን ድንጋይ እንደዚህ الله ታምር ሰዎች አሁን የምንገኘው ሂራ ተራራ ነው። ለመጀመሪያ ጊዜ ቁርአን የወረደበት ቦታ ነው። እንግዲህ ቦታው እዚህ ነው። ይሄ ቦታ ሂራ ዋሻ ይባላል። ረሱላችን ሰለላሁ ዐለይሂ ወሰለም ማሰብ ሲፈልጉ፣ ጥሞና ሲፈልጉ፣ እስቲካፍ ሲፈልጉ እዚህ የመጡ ነበር ኢባዳ የሚያደርጉት። በዚህም አንድ የቁርአን አንቀጽ ወረደ። ኢቅራ የሚል አንብብ ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ማንበብ መጻፍ አይችሉም ነበር። በጅብሪል አለይሂ ሰላቱ ወሰለም አማካኝነት ኢቅራ የሚለው ቁርአን አያ ወረደ። አላህም ሳይማሩ እንዲያውቁ አድርጓቸው እንዲቀሩ አደረጋቸው። ኢቅራ ቢስሚ ረቢከ አለዚ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረም አለዚ አለመል ቢልቀለም አለመል ኢንሳነ ማ ለም ያዕለም ከላ ኢና ንስ ቁርአን የወረደበት ምክንያትም ለሰዎች መመሪያ ሆኖ ብቸኛ አምላክ ለማስተማርና መልካም ስነ ምግባር ለማስፋት ነው። የቀደሙት መጽሐፍት እውነተኝነት ያረጋግጣል፣ ወደፊት ስለሚሆነው ነገርም ደግሞ ይማራል። ረሱላችን ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ መሆናቸውና የመጨረሻ መልእክተኛ መሆናቸውን የሚያረጋግጥ